የናዝሬቱ ኢየሱስ እግዚአብሔርን ወንጌል እየሰበከ በቅፍርናሆም በገሊላ ታላቅ ስራ እየሰራ ዝናውን በኃይል ወጣ። የስልጣን ቃል ስለነበረ ብዙዎች ያመሰግኑት ነበር፣ ይወዱት ነበር። ያን ብቻ አይደለም፣ ዝናው ደግሞ በኃይል ወጣ። ገዛው ወገኖቹ አይቀበሉትም። ለምን? ውልደቱን ያውቃሉ፣ አካባቢውን ያውቃሉ፣ እናትና አባቱን ያውቃሉ። በዛ በምኩራብ እንደማገለግል በማስተማር ጊዜ ባለመድኃኒቱ ራስን አድን ይሉት ነበር። ምክንያቱም ሊያደርጉበት ያሰቡትን ያውቁ ነበር። እነሱ ብዙ ጉባኤ ነው ያለው፣ የሞላ ጉባኤ ነው ያለው። እግዚአብሔርን ለማምለክ በሚል የተሰበሰበ ህዝብ ነው ያለው። የእግዚአብሔርን ቃል ለመስማት ለማዳመጥ እንዲነበብላቸው ያንን በማሰብ የመጣ ጉባኤ ነው። በነቢዩ ኤልያስ ዘመን ሰማይ 3 ዓመት ተኩል በተዘጋ ጊዜ ብዙ መበለቶች ነበሩ። ከአንዷ መበለት በቀር የተጎበኘ አልነበረም። ደግሞ በነቢዩ ኤልሳ ዘመን ብዙ ለምጻሞች ነበሩ። ከኃጢአታቸው መታጠብ መንጻት የሚገባቸው ሶርያዊ ንዕማር በስተቀር ከለምጹ የነጻ የለም። እግዚአብሔርን ቃል ባለመቀበላችሁ ምክንያት ከኃጢአታችሁ አልነጻችሁ፣ ከነ ኃጢአታችሁ ከነ ለምጻችሁ አሁንም እንደኮራችሁ አላችሁ። ይህ መናገር በጀመረ ጊዜ ታሞላችሁ፣ ተናደዱ፣ ተበሳጩ። አንድ ተራራ ከተማ ጋር አወጡት። ወደ ጫፍ ከተራራ ወጥቶ ወደታች ሊጥሉት፣ እሱ ግን በመካከላቸው ሰንጥቆ አለፈ። አታልፍም፣ መንገድን ዘግቻለሁ፣ መንገድሽን ዘግቻለሁ፣ አጥሬዋለሁ የሚል አጋንንት እያየ እሱ ግን በመካከላቸው ማለት ሰንጥቆ ሄደ። ኢየሱስ ክርስቶስ ጌታ ከነገሮች በላይ የሚያስኬድ ወደ ውጤት የሚያደርስ ወደ ግብ የሚያደርስ እሱ የናዝሬቱ ኢየሱስ ከኋላችን ያለ ከፊታችን ያለ ባለቤት የናዝሬቱ ኢየሱስ ከእናንተ ጋር የቆመው ሰንጥቆ አሳልፋችኋል፣ ድሉን ያስጨብጣችኋል። በኢየሱስ ክርስቶስ ድላችሁ መጨበጥ ይሆንላችሁ።